ትንሽ ብር ኢንቨስት አድርጋችሁ ቤትና መኪና ብትገዙስ? በዚህ ስራ በጠፋበት ጊዜ በጥቂት ሳምንታት ውስጥ ሚሊዮነር ብትሆኑስ? ዛሬ እንግዲህ ሁለት ትልቅ ነገሮች ልንነግራችሁ መጥተናል። 10,000 ብርን ወደ 1 ሚሊዮን ብር የምንቀይርበት መንገድና አዲስ ቤት ቀይረን። አብዛኞቻችሁ በጠየቃችሁት መሰረት ሚስተር ማርሻል $100 ወደ $10,000 የሚቀይረውን የአምናውን ቻሌንጅ በድጋሚ ሊጀምር ጥቂት ቀናቶች ብቻ ይቀሩት። ታዲያ ምን ትጠብቃላችሁ? አሁኑን የሚስተር ማርሻልን ቴሌግራም በነፃ ጆይን በማለት ላይቭ የሚደረጉ ትሬዶችን እና ሲግናሎችን በመጠቀም ሚሊዮነር ነው። የ800,000 ብር ስልጠናው ላይ ሪያሊስቲክ የሆነ ነገር አቅዱ ብሎ የሚያስተምረው ሰውዬ አንደኛና የመጀመሪያው ነገር ጋይስ ሪያሊስቲክ እና አቺቨብል ጎሎችን ያዙ። $500ን 20 እጥፍ በማባዛት ወደ 100,000 አብረን እንቀይር እያለ ነው። እውነት ከሆነ በዓለም ሪከርድ መመዝገብ ያለበት ታሪካዊ ትርፍ ላይ ለመሳተፍ ትፈልጉና ቻሌንጁን ለመቀላቀል ወደ ቴሌግራም ትሄዳላችሁ። ይሄ ቻሌንጅ ሲጠናቀቅ ግን የእናንተ ሳይሆን የእሱ ህይወት ይቀየራል። በክፍያ ምስክርነትን ከመግዛት እስከ ዓለም አቀፋዊ አስደናቂ የዘረፋ ቡድን፣ ከጋና እስከ ናይጄሪያ፣ ከናይጄሪያ እስከ ጣሊያን፣ ከጣሊያን እስከ አሜሪካ ድረስ የሚዘልቅ ጥልቀት ያለውና የተጠናውን የሐሰተኛ ፎሬክስ ትሬደሮች ዘረፋ ሰንሰለት ሰፋ አድርገን እናያለን። ከኤቢ ማርሻል ጓደኞች ውስጥ አንደኛው አንድሪ ሳንቲን የሚባል ጣሊያናዊ ትሬደር ሲሆን ከትሬዲንግ በፊት የፕራንክ ቪዲዮዎችን ይሰራ ነበር። ከዚያ ወደ ግሪክ ሄዶ ከታዋቂ ትሬደር ስለ ፎሬክስ እንደተማረ ይናገራል። በጥቂት ጊዜ ሚሊዮነር ሆኛለሁ፣ እኔን ከሰማችሁኝ እንደኔ ሀብታም ትሆናላችሁ በማለት ከዩቲዩበርነት ወደ ፎሬክስ ኮርስ ቸርቻሪነት ይቀለበሳል። ምንም አይነት የተረጋገጠና ኦዲት የተደረገ አካውንት የለውም። ነገር ግን ሀብትን በማሳየት ሰውን ካጓጓ በኋላ እንደሱ እንሆናለን ላሉ ተስፈኛ ወጣቶች ሲግናሎችንና ቦቶችን ይሸጣል። የሚመዘገቡትን በሱ ስር ስለሆነ ኮሚሽን ይሰራባቸዋል። ኤቢ ማርሻል የሚኮርጀው ትሬደር አሌክስ ጂ ይባላል። ይህ ሰው በወጣትነቱ ትሬዲንግ የጀመረ ሲሆን ኤቢ ማርሻል $100ን ወደ $100,000 የሚላትን ኮሚሽን መሰብሰቢያ የኮረጀው ከሱ ነው። አሌክስ ጂ $100ን ወደ 1 ሚሊዮን ቀየርኩ ሲል ተማሪው ኤቢ ማርሻልም $1,000ን ወደ $1 ሚሊዮን ቀየርኩ ብሏል። መምህሩ 990,000% አተረፍኩ ሲል ደቀ መዝሙሩ 99,000% አትርፌያለሁ ይላል። አሌክስ በትሬዲንግ ብር እንደማይሰራ ራሱ ያመነው ነገር ነው። የኪራይ መኪናና የውሸት ህልም እያሳየ ኮርስ በመቸብቸብ $12 ሚሊዮን ሰርቷል። ቡት ካምፕ እያሉ ተከታዮችን መዝረፍም ታዋቂ ያደረገው እሱ ነው። ተማሪዎቹን የሚያስመዘግብበት የራሱ ብሮከር አጭበርባሪ እንደሆነም ብዙ ተጎጂዎች ይናገራሉ። አሌክስ አተረፍኩ የሚለው ሁሉ በዴሞ አካውንት እንደሆነና እንደሚያጭበረብር ኮፊ ዚላ በደንብ አጋልጦታል። በዓለም አቀፋዊ አጭበርባሪ ሰዎች ራሱን የከበበው ኤቢ ማርሻል የአፍሪካዎቹ ዘራፊዎቹን ጓደኞቹ ናቸው። በምስሉ የምትመለከቱት ሰው ጄፍሪ ቤን ይባላል። ውልደቱና እድገቱ ናይጄሪያ ሲሆን በልጅነቱ ስለ ፎሬክስ ትሬዲንግ እንዳጠናና ወደ ስራው በትንሽ ካፒታል እንደገባ ይናገራል። ስራውን በጀመረ ጥቂት ጊዜ ውስጥ ውጪ ካሉ ትሬደሮች ጋር በመሆን ፒፕስ ሀብ የተሰኘ የትሬደሮችን ኮንፈረንስ ያዘጋጃል። በዚህም የሀገሪቱ ወጣቶች ልብ ውስጥ ከገባ በኋላ በስራው ጥቂት ጊዜ እንኳን ሳይቆይ ራሱን ምርጡ ትሬደር ጄፍሪ ቤንሰን ብሎ ሰይሞ ንግግሮችና ስልጠናዎችን በክፍያ ያቀርብ ጀመር። ከዚያም አማኞቹን ወደ ገንዘብ የሚቀይርበትን መንገድ አሰበና ከሌላ ናይጄሪያዊ ትሬደር ጋር በመሆን የእሱና የሀቢ ፎሬክስ ተከታዮች ብዙ ብር እየከፈሉ ተመዘገቡ። ከውጪ ሲታይ መልካም ቢመስልም ቀስ በቀስ ቅሬታዎች መነሳት ጀመሩ። አብዛኛዎቹ ሰዎች ለመመዝገቢያ የላኩት ገንዘብ ገቢ አልሆነም። ትሬድ ለማድረግም ፈተናው ከመጠን በላይ ከባድና ለማሳካትም አይቻል ነበር። ሌሎቹ ደግሞ ትሬድ ካደረጉ በኋላ ያገኙት ገንዘብ ሕግ ጥሳቸዋል በሚል ሰበብ አልተከፈላቸውም። ይህን እውነታ ህዝቡ ሲሰማ ገንዘባቸውን ለተበሉ ሰዎች ምላሽ የሚሆን ነገር እንደማቅረብ ሁለቱ ታዋቂ ትሬደሮች ራሳቸውን ከድርጅቱ አገለሉ። ያንን ሁላ ገንዘብ ከወሰዱ በኋላ ምንም አይነት የህግ ተጠያቂነት ሳይደርስባቸው ወደ ቀጣይ የማታለል ስራቸው ገቡ። የተጭበረበረው ህዝብ ጄፍ ቤንና ኮንሱሜት ትሬደርስ ለፍትህ ይቅረቡልን እያለ ይጮሃል። እነሱ ግን ዱባይ ሆነው ሌላ የትሬዲንግ ትምህርት ቤት ከፍተው ከጀማሪ ትሬደሮች በሲግናልና ኮርስ ብር እየሰበሰቡ ነው። ጄፍ ቤን እና ኤቢ ማርሻል ተመሳሳይ ሪፈራል ሊንክ አይዲን ያላቸው፣ የሰጣቸውም ኤኤፍኤክስ ብሮከር ነው።
ይህ ድርጅት ኮሞሮስ የተመዘገበ ነው። ተቀናቃኛቸውን ኤክስነስን ብታዩ ዋና ቢሮአቸውና ሬጉሌት የሚያደርጋቸው የመንግስት ተቋም ይታወቃል። ኤኤፍኤክስ ግን እንኳን ሬጉሌት የሚያደርገው ተቋም ሊኖር ባለቤቶቹ እነማን እንደሆኑ ራሱ በግልጽ አይታወቅም። ሰዎች ስለተጭበረበሩበት በብዙ የአፍሪካ ሀገራት የታገደ ነው። የዚህ ብሮከር ባለቤቶች የኤቢ ማርሻል ጓደኛ ጄፍ ቤል እና የስናይፐሩ ጓደኛ ኮጆ ፎሬክስ እንደሆኑ ይነገራል። ኤቢ ማርሻል እና ጄፍ ቤን ተመሳሳይ ሪፈራል አይዲ ከተጠቀሙ ሁለቱ ግለሰቦች ለዚህ ህገወጥ ተቋም እንደ አምባሳደር ሆነው በጋራ ይሰራሉ ማለት ነው። ወይም ደግሞ በድርጅቱ ያላቸው የባለቤትነት ድርሻ ከፍ ያለ ነው ማለት ነው። የጓደኞቹን ብሮከር የመክፈት ሽቀላ ያየው ኤቢ ማርሻል ነገሩን ዞር አድርጎት ላይን ትሬዲንግ ፈርም የሚል ፕሮፈንድ ጀምሮ ነበር። ፕሮፈንድ የሚባሉ ድርጅቶች በዴሞ አካውንት ሰው እያወዳደርን እንሸልማለን እያሉ ከተፈታኞች ገንዘብ ይሰበስባሉ። ኤቢ ማርሻል ኑ ተወዳደሩና ውጤታማ ከሆናችሁ ትሸለማላችሁ፣ ከዛ ደግሞ በእኛ ብር ትሬት ታደርጋላችሁ፣ ለሱ ግን መመዝገቢያ $58 ክፈሉ ይላል። በአፍሪካ ትልቁ ፕሮፈርም ብሎ ራሱ ኤቢ ማርሻል ኢንስታግራም ላይ የሚያስተዋውቀው ድርጅቱ የአጭበርባሪ ዌብሳይቶች ማስጠንቀቂያ ዝርዝር ውስጥ ገብቷል። እንዲህ መኖራቸው ያልታወቁ ድርጅቶችን በስም ደረጃ መመስረት የበለጠ ታማኝነትን ስለሚፈጥር አድርጎት እንጂ ዱባይ ላይ ከፈትኩ ያለው የመኪና ማከራያም እውነተኛ መሆኑ ያጠራጥራል። በሱ ስምም ሆነ በትሬዲንግ ድርጅቱ የተሰጠ የመኪና ኪራይ ንግድ ፍቃድ የለም። እውነት መስሏችሁ መኪና ለመከራየት ወደ ሊንኩ ብትሄዱ ለዌብሳይቱ ራሱ ብር አልተከፈለም። የኤቢ ማርሻል የመኪና አከራይ ድርጅት ዌብሳይትና ስም ለሽያጭ ቀርቧል። ስልክ ቁጥራቸውን ወስዳችሁ በዋትሳፕ ብታወሯቸው ምንም የለም። በአፍሪካውያን አጭበርባሪዎችና በሀገራችን ትሬደሮች መካከል ያለው ተመሳሳይነት በዚያ ያበቃም። በእነዚህ ትሬደሮች የሚጭበረበሩ ሰዎች እውነታውን ሲያጋልጡ፣ በተቃራኒው ትሬደሮቹ ብር እየከፈሉ ሐሰተኛ መልካም አስተያየትን ያጽፋሉ። ይህችን የክፍያ ምስክርነት ኤቢ ማርሻል በቅርቡ የጀመረው $100 ወደ $30,000 መቀየር ቻሌንጅ ላይ ተጠቅሞታል። በዓለም ትልቁ የትሬደሮች ውድድር ላይ የተገኘው ከፍተኛ ውጤት በአንድ ዓመት ውስጥ 11,000% እድገት ሲሆን ኤቢ ማርሻል የዚህን ዓለም ሪከርድ 3 እጥፍ በሳምንት ብቻ አሳካ ነው እያለ ነው። ከዚህ በፊት የነበረው $100 ወደ $30,000 መቀየር ቻሌንጅ ላይ 192 ሰዎች በሱ ስር ተመዝግበው ብር ከፍለው ነበር። ከዚያም ጥቂት ሲግናሎችን ለቀቀና እነሱም ኪሳራ ሆኑ። እዚህ ጋር አሁን ባይ ጎልድ አለ። ከዛ እዚህ ጋር ምን አለ? I don't like this trade, close it, wait for another instruction for me ምናምን አለና looking buy some gold አለ። ከዛ ወዲያው ምን አለ? ሴል ጎልድ አለ። ግራ የተጋባ ነገር ነው ራሱ እንትን የሚለውና አንድም ሰው ተከትሎት ብር ሳይሰራ ሎት ሳይዝ እንኳን ሳይነግራቸው አብዛኛዎቹ ሰዎች ሲከስሩ፣ እሱ ግን ቻሌንጁ በስኬት ተጠናቀቀ ብሎ የውሸት ምስክርነት እያሰጠ ነው። ኢቭን ዛሬ እዚህ ጋር ቻሌንጁን ጨርሻለሁ እያለ ነው። ከጀመረ ዛሬ ገና 5ኛ ቀን ነው። እንዴት እንደሆነ አላውቅም። ብቻ ለምሳሌ የ6.8 ሚሊዮን ብር BYD መኪና የገዛ ሰው አለ ተብሎ በተነገረው ምስክርነት መሰረት $100 ወደ $43,000 በኤቢ ማርሻል ሲግናል ተቀይሯል። ሌላ የዓለም ሪከርድ የሆነ 42,000% እድገት። በምንጫችን መሰረት እነዚህ ምስክርነቶች የሚሰጡት እንደምትመለከቱት ባይናንስ ላይ $1,000 እየተከፈላቸው ነው። ለሐሰተኛ ምስክሩ ከዶላሩ ሌላ የማርሻልን ብር አዝናቢ ትሬድ ኮፒ ታደርጋላችሁ የሚል ቃል ተገብቶላቸው ነበር። ራሱ ኤቢ ማርሻል በትሬዲንግ ብር ስለማይሰራ ምኑን ኮፒ ያደርጉታል? መስካሪዎች ለምስክርነት ከተከፈላቸው ገንዘብ ወዲያ ቃል የተገባው ኮፒ ትሬድ ሲቀር እውነታውን እያጋለጡ ነው። እውነታውን ሄዳችሁ ከሰዎቹ እንዳታጣሩም ብር ዛቁ ተብለው ምስክርነት የሚሰጡት ሰዎች አካውንት ሁሉ በኤቢ ማርሻል ትዕዛዝ መሰረት ፕራይቬት ሆኗል። ይህን ልጅ ካላመናችሁት የቀጣዩን መስካሪ ማንነት ስትመለከቱ ሀሳባችሁን ትቀይራላችሁ። ኤቢ ማርሻል ህዝብ አሳምኖ ኮሚሽን ለመስራት ሲጥር መስካሪ ብሎ ያመጣውን ይህን ግለሰብ ተመልከቱ። ይህ ሰው ነጻነት ዘነበ ይባላል። የዛሬ 11 ዓመት በፊት በተዘጋው የቲያንስ ፒራሚድ ሽያጭ ተቋም ውስጥ ትልቁን ደረጃ ይዞ የነበረ ኔትወርክ ማርኬተር ነው። ጤና ይስጥልኝ። ነጻነት ዘነበ እባላለሁኝ። ቲያንስ ኢትዮጵያ ቢዝነስ ፒኤልሲ ውስጥ ዲስትሪቢዩተር ሆኜ ከስተመር ዲስትሪቢዩተር ማለት ነው ላለፉት 5 ዓመታት ስሰራ ቆይቻለሁኝ። ቲያንስ ከቻይና የሚመጡ የጤና መጠበቂያ ምርቶችን ካለማስታወቂያ ሰው በሰው ሸጣለሁ ብሎ ነበር። አሰራሩ ግን ቀድሞ ለገቡት ሰዎች ቀጥለው ገብተው የሚከፍሉት ሰዎችን ብር እየሰጠ ከታች ያሉትን ሰዎች ብር እየሰበሰበ ከላይ ያሉትን ብቻ የሚጠቅም ፒራሚድ ስካም ነው። ይህን ድርጅት መጀመሪያ የተቀላቀለውና ዋነኛ ገጽታው ነጻነት ነበር። ካምፓኒያችን ቲያንስ ወይም ደግሞ ቲኤንሺ በመባል ይታወቃል። በቲያንስ ፒራሚድ ስካም ትልቅ ቤትና መኪናዎችንም ጭምር ገዝቶ ነበር።
ቲያንስ በፒራሚድ ስካም አሰራር ህዝብ ስለዘረፈ መንግስት ይዘጋዋል። ቲያንስ ኢትዮጵያ የተባለው ድርጅት ንግድ ፍቃድ ታገደ። ስራው ህገወጥ መሆኑን እያወቀም አቶ ነጻነት ጎረቤት ሀገር ኬንያ እና ዱባይ ድረስ በመሄድ እህቶቻችን ላይ ፒራሚድ ስካሙን እየሰራ ይቆያል። This is Natsanet Zanab. I'm from Ethiopia and currently I'm residing in Dubai and this is our Tians Dubai office. ቲያንስ ተዘግቶ 11 ዓመት ከቆየ ምርመራ በኋላ አመራሮቹ ላይ የ22 ዓመትና የ17 ዓመት እስርና የገንዘብ ቅጣት ተፈርዷል። ህገወጡ ቲያንስ በሌሎች ሀገራት ሲቀዘቅዝ አቶ ነጻነት የነበረውን ጥሩ የመናገር ችሎታ በመጠቀም ስልጠናዎችን በዓለም ሲኒማ ይሸጥ ጀመር። ትንሽ ቆይቶ ደግሞ ሂፕኖቴራፒስት ነኝ ብሎ በየቲቪ ቻናሎች ራሱን ሲያስተዋውቅ ነበር። ሂፕኖቴራፒ አንድ ሙያ ነው፣ እኛ ሀገር በብዛት አልተለመደም። በርግጥ ይህ ሰው ከቲያንስ ፒራሚድ ስካም ትምህርት ይወስዳል ሲባል በቲያንስ ከነበሩ ጓደኞቹ ጋር አልፋ ብሬክስሩ የሚባል መልኩን ለወጥ ያደረገ ሌላ ፒራሚድ ስካም መስራችና መሪ ይሆናል። የብሬክስሩ ትሬዲንግ ሼር ካምፓኒ የብዙዎች ድርጅት ነው። ይህ ድርጅት ህይወት የሚለውጥ ኮርስ ግዙ እያለ ለትምህርት እስከ $820 ያስከፍላል። ከፍላችሁ ኮርስ ተወስዱና ኮርስ የሚገዛ ሰው ታመጣላችሁ። ከዚያ ኮሚሽን ታገኛላችሁ። ያስገባችሁም ሰው ኮሚሽን ያገኛል። አንድም እውነተኛ ምርት የሌለው ኮርስ የመሸጥ ፒራሚድ ስካም ነው። አቶ ነጻነት ይህ ሁሉ አልበቃ ብሎት አሁን ደግሞ ኤቢ ማርሻል ጋር በፎሬክስ ተለውጫለሁ ብሎ ምስክርነት እየሰጠ ነው። ደሃ የሌለውን ነገር እንዳያጣ ይፈራል። ከዚህ በፊት ቲያንስ የላችሁም፣ የእናንተ አልነበረም፣ ምናልባት አልጀመራችሁትም። ስለዚህ ጀምራችሁ የምታጡት ነገር የለም። ግልጽ ነው፣ የላችሁም ነበር፣ በቲያንስ ያገኛችሁት ነገር የለም። እንደ ፊንቴኩ ዳንኤል ዮሐንስ ካለው የመናገርና ሰው የማሳመን ብቃት አንጻር በኮርስና ሲግናል ቀጣዩ የፎሬክስ ሸቃይ ሰው እንደሚሆን እርግጠኛ ነኝ። ማርሻል $100 ኮሚሽን ስላነሰው አሁን ደግሞ $500 መጥቷል። ውድድሩ ላይ ተሳትፎ ለመዘረፍ ቅድሚያ $80 ከፍላችሁ ቪአይፒ ግሩፕ መግባት አለባችሁ። አስገቡ የሚላችሁ ደግሞ በቢትኮይን እና ዩኤስዲቲ ነው። ክሪፕቶ ከረንሲ ለቁጥጥርና ተጠያቂ ለማድረግ እንደማይመች ታውቃላችሁ። ይህ ቡት ካምፕ እንደባለፈው 200 ሰው እንኳን ቢሳተፍበት እያንዳንዱ ሰው $80 ለቪአይፒ መክፈል አለበት። ከዚያ በሱ ብሮከር $500 እያስገባ ሲከስር ኤቢ ማርሻል በትንሹ $55,000 ወይም 10 ሚሊዮን ብር ያገኛል። ይህ ቻሌንጅ ሲያልቅ የእናንተ ኪስ ሲራቁት የእሱ ህይወት ግን ይቀየራል። ስለ ቻሌንጅ የሰማሁት ኤቢ ፍሪ ቻናል ላይ ነበረ። $130,000 መድረሳቸውን ሰለብሬት ሲያደርጉ ጀስት እዛ ላይ ያሉ ምስክርነቶች ምናምን አይቼ ነበረ። ሰፖርቶቹን ኮንታክት አድርጌ አይቢ ቀይሬ የገባሁት። ቻሌንጁ ከመጀመሩ ከአንድ ቀን በፊት ሪስክ ማኔጅመንት ላኩልን 20% ብቻ ሪስክ ማድረግ እንዳለብን። በዛ መሰረት ጀመርን። ግን ከውጭ አየሁትና ከውስጥ የተለያየ ነው። ውስጥ ስገባ የመጀመሪያ ቀን ኤቢዝ ጋምብል ቁማር ነበር የሚመስለው። ሁለተኛ ቀን ላይ ደግሞ በጣም ኦቨር ሪስክ አድርጎ ሄደ። ማለትም ላይክ እኛን 20% ሪስክ አድርጎ ብሎ እሱ ከአንድ ሎት በላይ ነበር የገባው። $500 በላይ ነበር ሪስክ ያደረገው። ሶስተኛ ቀን ላይ እንደዚህ የተለያየ ሲግናል ከኮፒ ትሬድ ነበር ፎርዋርድ የሚያደርጉልን። እዛ ሴል ሲሉ እኛን ባይ ሲሉ እንደዚህ ነበር የነበረው ሁኔታና ባጭሩ ከውጭ ነው የሚታየው ነገርና ከውስጥ ተመሳሳይ አይደለም። በ3 ቀን ውስጥ ባላንሲ $500 ወደ 360 ነው ሪዲዩስ ያደረገው። እሱንም ቢሆን ላይክ ታይትሊ ሪስክ ማኔጅ አድርጌ ነው እንጂ አኮርዲንግ ቱ እሱ አድቫይስ እንዳደረገ ነው ወይ ደግሞ እንደሱ አገባብ ገባ እንዳብዛኞቹ ባላንስ ይፈነዳል ወይ ዜሮ ነበር የሚሆነው። ስለዚህ ቻሌንጆችን የማርሻልን ቻሌንጅ እኔ ከዚህ በፊት አውቀዋለሁ፣ ግን እናንተም አትከላከሉ ብዬ እንግዲህ ለማሳየት ያክል ነው። ቴንክ ዩ። ሌሎችም ታዋቂ ትሬደሮች አጭበርባሪ ብሮከር ጋር በማስገባት ህዝቡን አስበልተውታል። ለውሸት ምስክርነት በቀጥታም ይሁን በተዘዋዋሪ ለዩቲዩበሮችና ቲክቶከሮች ከፍለው ህዝቡን እያሳመኑ ነው። ጠቅለል ሲደረግ ፎሬክስ ትሬዲንግ እውነተኛ ስራ ቢሆንም ከየትኛውም የስራ ዘርፍ በላይ በሐሰተኞችና ተስፋ ሻጮች የተሞላ ነው። እነዚህ ሐሰተኞች ወጣቱን ከማሳመናቸው የተነሳ እንደነሱ $1,000 ወደ $1 ሚሊዮን እንቀይራለን ብለው አምነው ሲከራከሩላቸው ታያላችሁ። ከሰዎች የምትሰበስበው የምትቀበለው ገንዘብ የለም። አሁን ላይ የለም። በፊት አስተምር ነበር እንዳልኩ ዋን ነው ማስከፍለው። ዋን እንደውም ማስከፍለው $20,000 ነው። እኔ በአካል ከኔ ጋር ተመቁጭ ብለ ለመማር ሰው ምንድነው ሞር ተምሮም ራሱ ገንዘብ የለውም ኢትዮጵያ። ሶ በቃ let me do this for free ለነሱ ሰው ይከፍሉኝ የተማረ ፕሮፊታብል የሆነ ሰው ግን አይቆጨው። Now I don't charge anybody